የዘንድሮ የሐላባ ብሔረሰብ ዘመን መለወጫ ሴራ መንገሳ በዓላችን በህብር የመቻል አቅም ማሳያችን በሚል መሪ ቃል ጥር 3 2018 ዓ.ም እንደሚከበር ተገለጸ። በዘንድሮ ዓመት የሚከበረው ሴራ መንገሳ በዓል የፕሮግራም ለውጥ መደረጉን የዞኑ መንግስት ኮሚኒኬሽን መምሪያ ኃላፊ አስታውቀዋል። በዚህ ወቅት የሐላባ ዞን መንግስት ኮሚኒኬሽን ጉዳዮች መምሪያ ኃላፊ አቶ አሩና አህመድ እንደገለጹት የሐላባ ብሔረሰብ ዘመን መለወጫ ሴራ መንገሳ በዓላችን በህብር የመቻል አቅም ማሳያችን በሚል መሪ ቃል ጥር 3 እንደሚከበር አስታውቋል። በዓሉ በልዩ ልዩ ሁኔታ ለማክበር በዞኑ የተለያዩ ኮሚቴዎች መዋቀር በየዘርፉ ቅድመ ዝግጅት ስራዎች በትኩረት እየተሰራ መሆኑን ገልጿል። መምሪያው ኃላፊ አቶ አሩና አህመድ የዘንድሮ የሐላባ ብሔረሰብ ዘመን መለወጫ ሴራ መንገሳ በዓል እንኳን በሰላም አደረሳችሁ ስል መልእክታቸውን አስተላልፈዋል። የሐላባ ሴራ መንገሳ በዓል በህብረተሰቡ ዘንድ ትልቅ ቦታ የሚሰጥ መሆኑንም ገልጿል። አያይዞ አርሶ አደሮች አዝመራቸውን በመሰብሰብ እፎይታ የሚያገኙበት፣ ግርዘኞች ወደ ወጣትነት ወደ ኃላፊነት የሚሸጋገሩበት፣ እናቶች በቃላት ጀግኖችን የሚወድሱበት ወር ነው ብለዋል። ሴራ በዓላችን ከሁሉም ብሔረሰቦች ጋር ብዙ ሆነን እንደ አንድ ሆነንም ብዙ የምንሆንበት፣ ለጋራ ግብና ዓላማ የምንደመርበት፣ በብዙሃን ደምቀን በአንድነታችን በርትተን ወደፊት የምንራመድበት የውበት የጥንካሬ ምንጭ ነው ሲሉ ተናግሯል። አክሎም ሴራ በዓላችን የሐላባ ብሔረሰብ ዘመን መለወጫ በዓል በርካታ የብሔሩ ማንነት፣ ታሪክ፣ ቋንቋ፣ የአኗኗር ስርዓት፣ ስነ ስርዓት፣ ባህላዊ እሴቶችን፣ ጥበቦችን የሚንጸባረቁበት በዓል እንደሆነም ገልጿል። በውስጡ አካቶ የያዛቸው በርካታ ፋይዳ ያለው እንደሆነ አቶ አሩና አህመድ አብራርተዋል። የሐላባ ብሔረሰብ በሕገ መንግስቱ የተረጋገጡለት መብቶችን በመጠቀም ራስን በራስ ከማስተዳደር ጀምሮ ባህሉን፣ ታሪኩን፣ ቋንቋውን እያሳደገ እንደሚገኝም ገልጿል። በተከናወኑ ሁለንተናዊ ማንነትን የማጎልበት ስራዎች የብሔረሰቡን ባህል፣ ታሪክ፣ ቋንቋ ወደ ላቀ ደረጃ እያሸጋገረ መምጣቱንም ጠቁሟል። ይህን ስለ ዘገበው የሐላባ ዞን መንግስት ኮሚኒኬሽን መምሪያ ነው።